ዛሬ ሪቪው ማድረግላችሁ እዚህ ፊት ለፊት የምታዩቸው ሁለት ባለ 3 ሌንስ እውነተኛ የደህንነት ካሜራዎችንና እዚህ ጋር መሃል ላይ ያለውን ደግሞ 3 ሌንስ አለው ተብሎ የሚሸጠውን የደህንነት ካሜራ ነው። እዚህ ካሉት ካሜራዎች ውስጥ በጣም ርካሹ ይህ ነው። ከዛ ደግሞ በጣም አስገራሚ ፊቸር እና ሰርፕራይዝ ያደረገኝ ካሜራ ደግሞ ይህ ነው። መሃል ላይ ያለውም የራሱ የሆነ ከሁለቱ የተለየ ስፔሻል የሚያደርገው ፊቸር አለ። እነዚህን ነገሮች ኢንዲቴል አሳያቸዋለሁ። ኮንፊገር አድርጌ በስልክ ምን እንደሚመስል እንዴት እንደምትቆጣጠሯቸው ስታዋቸው የምስል ጥራታቸው ምንድነው የሚለውን ደግሞ ኢንዲቴል ስቴፕ ባይ ስቴፕ እናያለን ማለት ነው። ወደ ቀጣዩ አብዛኛው ሰው የሴኩሪቲ ካሜራ ሲገዛ ከሚሰራቸው ትልልቅ ስህተቶች ውስጥ የመጀመሪያው ምንድነው ብዙ ጊዜ የሆነ ፊቸር የበዛበት ነገር ካሜራ ብዙዎቻችን እንወዳለን። አብኖ አይዲያ ለምሳሌ እዚህ ጋር የምታዩት ካሜራ ርካሽ የሚባለው እዚህ ካሉት ውስጥ ቀነስ ያለ ዋጋ ያለው ካሜራ ነው። በጣም ብዙ ሌንሶች አሉት እንደምታዩት 3 ሌንስ ነው። ወደ ግራ ወደ ቀኝም ከስር ያለውን ከቨር ያደርጋል። ከላይ ያለው እዚህ ጋር ያለው ደግሞ ላይት አለው፣ ስፖት ላይት አለው። በጣም ብዙ ፊቸሮችን በአንድ የያዘ ነው። ኢቭን ሃይብሪድ ካሜራ ነው። ያ ማለት ምንድነው በሲም ካርድም በዋየርድ ኢንተርኔት ኮኔክሽን መስራት የሚችል ነው። ሁለት ጥቅሞች በአንድ የያዘ ነው። ግን ዋና ሜንሊ ደግሞ የምስል ጥራቱ ደግሞ ስክሪኑ ላይ በምታዩት በጣም ቀዝቀዝ ያለ፣ ከዛ በተጨማሪ ደግሞ ሌንሶችም ዳማጅ ሰፊ ቦታ መሸፈን የማይችሉ በአንዴ ናቸው። አትሊስት ሰፊ የሆነ 3 ቦታ መሸፈን የሚያስችል ሌንስ ስላለው ነው እንጂ አንዱ ሌንስ ስፔሲፊካሊ ኮንትሮል ቢደረግ አጠር ያለ ቦታ ከቨር የሚያደርግ ነው። ፕላስ እዚህ ጋር መሀል ያለው ካሜራ ደግሞ ብዙ ሰው 3 ሌንስ ይመስለዋል። ፕላስ ደግሞ እዚህ ጋር ግሬስፉል የሆነ ነገር ስላለው ያው ሌዋን ያስፈራል ብሎ ብዙ ሰው ያስባል። ግን ሜይንሊ እዚህ ጋርና እዚህ ጋር ያሉ ሌንሶች ብቻ ናቸው የሚሰሩት። ለምሳሌ ከላይ ያለውን ሌንስ በእንደዚህ አይነት መንገድ በምነካበት ሰዓት ሌንሱ ይጠፋል፣ ወይም ደግሞ 2 ቦታ ተሰንጥቀው የሚያሳየን ካሜራው 3 ሌንስ የሚያስብለው ሌንስ ይጠፋል ማለት ነው። ከዛ በዘለለ ከስር ያለው ሌንስ አቬሬጅ የሚባል ቦታ አለው። በምስል ጥራት አክቹዋሊ ይሄኛው በመጠኑ ይሻላል። ከዛ የዘለለ ግን ስፖት ላይት ነው ያለው። ከዚህ ካሜራ የምታገኙት በጣም ትልቁ ጥቅም የሚሆነው ምንድነው ባትሪ ባካፕ አለው። ከዛ ከራሱ ጋር የሚመጣ ደግሞ ሶላር ፓናል አለው። በሲም ካርድ ይሰራል። ስለዚህ ኤሌክትሪክ የሚያስቸግራችሁ ከሆነ መብራት መቆራረጥ፣ ዋይፋይ የሌለበት ቦታ ከሆነ ደግሞ ይህንን ካሜራ መጠቀም ሪከመንድ ይደረጋል ማለት ነው። የምስል ጥራታቸው ኦልሞስት ተቀራራቢ ናቸው። ሁለቱም በፉል ኤችዲ ነው የሚቀርጹት በ1080p ማለት ነው። ወደዚህኛው ካሜራ ስንመጣ ደግሞ ይህ አይሙ የሚያመርተው ካሜራ ነው። ከነዚህ ሁለት ካሜራዎች የሚለየው የመጀመሪያው ነገር ምንድነው ያው እድሜ ነው። ካሜራው ረጅም ጊዜ የማገልገል ፖቴንሻል አለው። ከዛ የዘለለ ደግሞ በጣም ሰፊ ቦታ ከቨሬን ማድረግ የሚችሉ ዋይድ አንግል ሌንሶች አሉት። ከስር ያለው 360 ሮቴት ያደርጋል። ከላይ ያለውም እንደዛው ሰፊ ኤሪያ ከቨር ማድረግ የሚችል ነው። 11 ኤምፒ ነው በቶታል ያለው። ያ ማለት ከስር ያለው 3K ሪዞሉሽን ነው። ከላይ ያለው ደግሞ በ2K ሪዞሉሽን መቅረጽ ይችላሉ። ይህ ካሜራ ስቲል በዋይፋይ ነው የሚሰራው። ሌላ ሰፖርት የሚያደርገው ነገር የለም። ባትሪ ባካፕም የለውም። ግን ከሁሉም ካሉት በጣም ውዱ ካሜራ ነው። አይሙ በጣም ትረስትድ ብራንድ ነው። እነዚህ ካሜሮች ኢዚሊ የመበላሸት ቻንስ አላቸው። ይሄኛው ግን በጣም ለረጅም ጊዜ መጠቀም የምፈልጉ ከሆነ ኳሊቲ የሆነ ነገር፣ የድምፅ ክላሪቲው በጣም ቆንጆ ነው። ሪከርድ የሚያደርግበት መንገድ፣ ካሜራ ሲባል ደግሞ ትልቁ ነገር ነው የምስል ጥራት ነው። ዙም ስታረጉ፣ ዙም ኢን ዙም አውት ስታረጉ በጣም አሪፍ የሆነ ክሪስታል ክሊር የሆነ ነገር ይሰጣችኋል ማለት ነው። በዚህ ምክንያት ይህ ካሜራ ከሁሉም ፕራይሱ ከፍ ያለ ሆኗል ማለት ነው። የሶስቱ ሌንሶች ስክሪኑ ላይ በመጣላችሁ መሰረት እንደምታዩት የየራሳቸው የሆነ የምስል ጥራት አላቸው ማለት ነው። ይህኛው ካሜራ V380 ሃይብሪድ ይባላል። ይህኛው ደግሞ AI ሆንተን ይባላል። ይህኛው ደግሞ አይሙ ትሪፕል ካሜራ ተብሎ ይጠራል ማለት ነው። የምስል ጥራታቸው በቀን ይህንን ይመስላል። በቀጣይ ካሜሮችን ኮምፔር የምናደርገው በጨለማ ፐርፎርም የሚያደርጉበት ሁኔታ ነው። ሶስቱም በጨለማ ፐርፎርም የሚያደርጉበት የራሳቸው መንገድ አለ። ኢንዲቴል ቴክኒካል ነገሮችን ከምነግራችሁ ስክሪኑ ላይ በምታዩት መንገድ እያንዳንዱ ነገር ክሊር ላድርግላችሁ። ይሄኛው ፕሮዳክት ሁለቱ ካሜሮች በጣም ብዙ ስፖት ላይት አላቸው፣ መብራት አላቸው። በማታ የተሻለ ፐርፎርም የማድረግ ነገር በመብራት ሊኖራቸው ይችላል። ግን ሜይንሊ በሌንስ ኳሊቲ ከሄድን ዙም ስታደርጉ ያለውን ነገር ኢንዲቴል ሊያሳያችሁ የሚችለው አሁንም ይሄኛው ፕሮዳክት ስቲል ላይት አለው። ልክ እንደነዚህ ላይት አለው፣ ይበራል፣ በጨለማ ያለውን ነገር ያሳያቸዋል። እዚህ ጋር ግን በጣም ብዙ ላይቶች ነው። አሁንም ሜንሽን ማድረግላችሁ ነገር ምንድነው ብዙ ነገር የተጨማመረበት ነገር ሲመስል ብዙ ሰው የሆነ ብዙ ነገር በአንድ ይዞ የመጣ ይመስላል። ስቲል እንደዛ አይደለም። የሌንስ ኳሊቲያቸውም እንደምታዩት ነው በጨለማ። ይሄኛው በጣም ለስ ነው ፐርፎርም የሚያደርገው። ይሄኛው አሁንም ከዚህኛው የተሻለ ነው። ይሄኛው ደግሞ በጣም የተሻለ ነው። ያ የሆነበት አንደኛው ምክንያት ምንድነው? አንደኛ ዲስታንስ ከቨሬጅ ነው። ረጅም ቦታ በጨለማ ሊሸፍንላችሁ ይችላል። ልክ እንደ አይናችን ነው ሁሉም አክት የሚያደርጉት። ግን ያው ብዙ ጊዜ አይናችንም ደከም ያለ አይን ያለው አለ፣ በጣም አክቲቭ ብዙ ነገሮችን ማየት የሚችል ከርቀት ከቅርብ ማየት የሚችል አለ። የእያንዳንዳቸው የየራሳቸው ፊቸር አላቸው። ግን ከቨር በማድረግ ሁኔታ ዙም እያደረጋችሁ ክሊር በሆነ መንገድ በማየት ሁኔታ ይህ አለው። ከዛ በተጨማሪ ደግሞ ናይት ቪዥን ላይ 2 አይነት ፊቸሮች አሉ። ያ ማለት ምንድነው? ትንሽ ላይት ሲያገኙ በፉል ከለር ማሳየት የሚችሉ ካሜሮች አሉ። ይህ ከነዛ ውስጥ
አንዱ ይጠቀሳል። እነዚህም በእንደዚህ አይነት ሁኔታ ይሰራሉ፣ ግን በፉል ከለር ሆነውም ትንሽ ሎው የሆነ የምስል ክላሪቲ ነው ያላቸው ማለት ነው። እንደምታዩት እንግዲህ ስክሪኑ ላይ በጨለማ ሁኔታ ቤታችን ውስጥ ያለውን እንቅስቃሴ ሶስቱን ካሜሮች የሚያስቃኟችሁ ማለት ነው። ሌላው ደግሞ አላርማቸው ነው። የእያንዳንዱን ካሜራ አላርም እንግዲህ በምታዩት ሁኔታ አክቲቬት አድርገን ቼክ እናደርገዋለን። እዚህ ጋር የምታዩት አላርም የአይሙ ትሪፕል ሌንሱ ነው። ይህኛው አላርም ደግሞ ልክ እንደ ሰው በድምፅ የሚያወራ ነው። ይህም የኤአይ ሆንተን አላርም ነው። ፋይናሊ የምናየው ደግሞ እዚህ ጋር የምታዩት የትሪፕል ሌንስ ሃይብሪዱ የቪ380 ካሜራ ነው። ከዛ በመቀጠል ደግሞ የምናየው የእያንዳንዱን ካሜራ የኦዲዮ ፊቸር ይሆናል። ሰላም ዩቲዩብ ይሰማላ? እኔ ሰላም ነኝ። እናንተስ? ይሄኛው ሞር ክሊረር ነው። አንድ ሩም ውስጥ ስለሆነ ነው። ራቅ ባለ ቁጥር ደግሞ ክላሪቲው እየጨመረላችሁ ይሄዳል። አዎ ይሰማል። ሰላም ዩቲዩብ ይሰማል? ይሰማል። ሰላም እንዴት ናችሁ? ሁሉ ሰላም። ትንሽ ብሮድ ነገር ነው ኦዲዮ። የሁለቱንም እንግዲህ ዲፈረንስ አይታችኋል። የዚህኛውንም ይህን ይመስላል ኦዲዮ። ከእነዚህ ሁሉ ነገሮች ውጭ እንግዲህ ብዙ ሰው የሚያሳስበው ኢንስታሌሽን ላይ ምን የሚያስቸግር ነገር አለው የሚል ነው። ይህን ያክል ኮምፕሊኬትድ ነገር የለውም። የአይሙ ትሪፕል ሌንሱን እንደምታዩት ከራሱ ጋር የሚመጣ መስቀያ ያለው ድሪል ተደርጎ ግድግዳ ላይ ሲምፕሊ እነዚህን ነገሮች ማውንት ማድረግና መለጠፍ ነው። ከዛ ምንም የኤሌክትሪክ ፓወር ይሰጠዋል። ካሜራው ኮምፕሊትሊ አክቲቭ ይሆናል። ቤታቸው ውስጥ ዋይፋይ ካለ ያለውን ነገር በእጅ ስልካችሁ ኢዚሊ ትራክ ታደርጋላችሁ ማለት ነው። ይህኛውም ተመሳሳይ ፊቸር ነው ያለው። ከጀርባ የምታዩት መስቀያው ነው የኤአይ ሆንተን ትሪፕል ሌንሱ ማለት ነው። እዚህ ጋር ያሉት እንግዲህ ከራሱ ጋር የሚመጣ ፊሸር እና ስክሮ አለ። ይህንን አሁንም ግድግዳ ላይ ማውንት በማድረግ ካሜራውን ሲምፕሊ መስቀል እንችላለን ማለት ነው። ሁሉም ተመሳሳይ ናቸው፣ በጣም ኢዚ ናቸው። ከምታዩት ከጀርባ ላይ እዚህ ጋር የራሱ የሆነ መስቀያ ያለው ይሄኛው መስቀያውን በመጠቀም ካሜራውን ማውንት ማድረግ ይቻላል ማለት ነው። ለመስቀል ይሄን ያክል ኮምፕሊኬትድ የሆነ ነገር የለውም። ይህ ካሜራ ፓወር ይፈልጋል። ሁለቱ እንዳልኳችሁ ዳይሬክት ፓወር ነው የሚጠቀሙት። መሀል ላይ ያለው ደግሞ በሶላር መስራት ይችላል። ስለዚህ በጣም ረከስ ያለ ብዙ ፊቸር ያለው ነገር ምን ልጠቀም ካላችሁ ይህንን የቪ380 ሃይብሪድ ካሜራ መጠቀም ትችላላችሁ በሳፋሪኮም ሲም ካርድ እና ከዛ በመቀጠል ደግሞ በዋይርድ ኢንተርኔት አማካኝነት መስራት ይችላልላችኋል። ዋይፋይ ካላችሁ በዋይርድ ኮኔክት ማድረግ ትችላላችሁ። በሲም ካርድ ከሆነ ደግሞ ይሄኛው ረከስ ያለ ነው። ከዛ በተጨማሪ ደግሞ ብዙ ፊቸር ያለው ካሜራ ነው። ከዛ የዘለለ ደግሞ በጣም ቤስት የሆነ ስማርት ፊቸሮችን ያካተተ ካሜራ ደግሞ የትኛውን እንጠቀም ካላችሁ የአይሙ ትሪፕል ሌንሱን መጠቀም ትችላላችሁ። ረጅም ዓመት ያገለግላችኋል። ብዙ ፊቸሮችን በአንድ ላይ ኢንክሉድ ያደረገ ነው። ከዛ ደግሞ ኳሊቲ ያለው የምስል ጥራቱ እንግዲህ በምታዩት መልኩ ነው። ከዚህ የዘለለ ደግሞ ያው በጣም ነገሮች አስቸግሯችሁ ሶላር መጠቀም የምትፈልጉ ከሆነ ኤሌክትሪክ አክሰስ ከሌላችሁ ከዛ መብራት የሚቆራረጥባችሁ ከሆነ ሲም ካርድ ላይ ደግሞ ኮምፕሊትሊ ሴትል አድርጋችሁ መጠቀም የምትፈልጉ ከሆነ ይህንን የኤአይ ሆንተን ባትሪ ፕላስ ሶላር ካሜራ መጠቀም ትችላላችሁ ማለት ነው። ያው ብዙዎች እንግዲህ ይህንን ካሜራ ትሪፕል ሌንስ ነው ወይም ደግሞ 3 አይን ነው እያሉ ይነግሯቸዋል። አይደለም እንግዲህ እንደነገርኳችሁ እችን ሌንስ ኦፍ ስታደርጓት ምንም የምታዩት ነገር የለም። አንዱ ሌንስ ይሰራል፣ ችኛዋ ከላይ ያለችው ናት። እነዚህ ላይቶች ናቸው፣ ሌላ ምንም ነገር የለም ማለት ነው። ስለዚህ በዚህ መንገድ እንግዲህ የሶስቱን ካሜሮች ሪቪው ሰርቼላችኋለሁ። ገንዘባችሁን እንግዲህ የሴኩሪቲ ካሜራ ስትገዙ የተሳሳተ ቦታ ላይ ማዋል የማፈልጉ ከሆነ አካውንታችንን ፎሎ ማድረግ እንዳይረሳ። ሀሳብ ካላችሁ እነዚህ ፕሮዳክቶች ላይ ደግሞ ኮመንት ላይ ድሮፕ አድርጉልን። ቀጣይ ቪዲዮ ላይ እስክንገናኝ መልካም ጊዜ